ስለ ቻናሌ ብዙም አትጨነቁ። እኔም እንደናንተው አዲስ ዩቲዩበር ነኝ። ዛሬ የመጣሁት ሁላችንም የምንጋፈጠው አንድ ትልቅ ፈተና አለ። ያም 1000 ሰብስክራይበር እና 4000 ዎች አወር የሚባል ነገር። ያንን እኛ በቀላሉ ማለፍ የምንችል ይመስለኛል። እንዴት ካላችሁ አዲስ ዩቲዩበሮች እርስ በርስ ከተባበርን ብቻ ነው ያንን ማለፍ የምንችለው። እንዴት ካላችሁ በመጀመሪያ ይህንን ቻናል ሰብስክራይብ ታደርጋላችሁ፣ ቪዲዮውን ላይክ ታደርጋላችሁ። ከዚያም ኮሜንት ላይ ሄዳችሁ የቻናላችሁን ሊንክ አስቀምጡልኝ። ሰብስክራይብ አድርጌ ያለው ይህንንም አድርገኝ፣ ቪዲዮዎችን ስለቅ ጠብቀ ይልኝ፣ ላይክ አድርግልኝ ብላችሁ ጻፉልኝ። ምናልባት እኔን በአንድ ጎግል አካውንታችሁ ሊሆን ይችላል ሰብስክራይብ የምታደርጉ። እኔ ግን እናንተ 10 ሰብስክራይብ ይሰጣላችኋል። እናንተ የትኛውንም ቻናል ሰብስክራይብ ስላደረጋችሁ 10 ሰብስክራይበር ይቅርና መልሶ ሰብስክራይብ አደርጋችሁማ፣ አዎ ልክ ነው፣ ያ እውነታ ነው። እኛ ግን አዲስ ዩቲዩበሮች ማድረግ ያለብን ሰብስክራይብ ያደረገንን ብቻ ሰብስክራይብ ማድረግ። ኦኬ፣ ማንንም ሰብስክራይብ ያደረገን ህይወትን እየቀየረን ነው አይደለም? ለምን ራሳችን የራሳችን ህይወት አንቀይርም? ሰብስክራይብ ማድረግ ያው ሰብስክራይብ ስላደረገን ከኪሳችን 10 የኢትዮጵያ ብርን አውጥተን እየሰጠን አይደለም? ምንድነው ችግሩ? ሰብስክራይብ እንደራረግ፣ ቪዲዮዎቻችንን ላይክ እንደራረግ፣ ኮሜንት ላይ ያንን ጽፉ ያልኩትን ጻፉልኝ። ከዚያም እኔ ያልኩላችሁን ሁሉን ነገር አሟላላችኋለሁ። ምናልባት ከፈለጋችሁ ዲስክሪፕሽን ላይ ስልኬን አስቀምጥላችኋለሁ። እንኳን 10 ሰብስክራይበር አንድ ሰብስክራይበር ከቀነሰላችሁ ጠይቁኝ ደውላችሁ። ስልኬን ዲስክሪፕሽን ላይ አስቀምጥላችኋለሁ ብያለሁ። እናንተም ከፈለጋችሁ ኮሜንት ላይ አስቀምጡልኝ ስልካችሁ። ምክንያቱም አንዳንድ ነገሮችን ሼር እንደራረጋለን። ጠቃሚ ጎኖቹን ያው አንድ ሰው ጠንካራ ጎንም አለው ደካማ ጎንም አለው። ስለዚህ አንዳንድ ነገሮችን እየተነጋገርን ሼር እየተደረገን እናድጋለን። ፕሊዝ ነው የሚላችሁ። እንደዚህ ቪዲዮ የሰረሰው እስካሁን ድረስ ኖሮ ሊሆን ይችላል። እኔ ግን አላጋጠመኝም፣ አላየውም። ምንድነው ስለ ዩቲዩብ አልጎሪዝም ይወራል። አዎ ስለ ዩቲዩብ አልጎሪዝም ጋብቶናል። ችግሩ ያ አይደለም። ችግሩ አሁን ያልኩት ነው። አዲስ ዩቲዩበሮች እርስ በርስ እንድተባበር ፕሊዝ ነው የሚላችሁ። ፕሊዝ አሁን ያልኩላችሁ ነገር አድርጉ እና በዚህ ላይ ታማኝነት መኖር አለበት። ማንም ሰው ሰብስክራይብ ካደረጋችሁ መልሳችሁ ሰብስክራይብ አድርጉ ፕሊዝ። በፈጠረ ባይልናችሁ ስሩ፣ ሰብስክራይብ አድርጉ። ቪዲዮውን 10 ደቂቃ ሰርቶ ከሆነ ቢያንስ 5 ደቂቃ ይዩት። እንደዚህ አድርጉ። ያደረጋችሁ አብረን እንደግ። ዎች አወር የሚቀልልና ሰብስክራይበርን በቀላሉ እናገኛለን። ይኸውላችሁ አዲስ ዩቲዩበሮች በአንድ ቦታ እንዲሰባሰቡ ተበታትነን ያለን ነው የሚመስለው። በአንድ ቦታ ላይ ከሆነ በአንድ ጊዜ ሁላችንም ቫይራል እንወጣለን። ኦኬ፣ ቫይራል እንወጣለን። ያ ቀላል ነገር ነው። ይህንን ለመናገር ያለው ወደ እርምጃ ግን ተሄድ